ጾም ምንድነው ጥቅሙ? ለምንድነው መጾም ያለብን? ያው እንደምታውቀው ዓለም ላይ የትኛውም በሽታ እኮ ምግብ ወለድ ነው። ጾም ወለድ በሽታ ምድር ላይ የለም። ምንድናቸው መንፈሳዊ ጥቅሞቹ ከምግብ ብቆጠብ? በዚህ ምድር ላይ በጎ መድኃኒት አለ፣ ይኸውም ጾም ነው ይላል። ጾም ምንድነው ጥቅሙ? ለምንድነው መጾም ያለብን? እውነት ነው። ከርኩሰት አንጻር ሰው ምግብ ስለበላ የሚረክስ አይደለም። ግን ሰው የሚጾመው ሌላ ከመርከስ ባሻገር ሌላ በረከቶች፣ ሌላ ጥቅሞች ስላሉት ነው። እውነት ነው። ሰውን ምግብ ሊያረክሰው አይችልም። ግልጹ ነገር እሱ ነው። ነገር ግን እኛ የምንጾመው ብንበላ እንረክሳለን ብለን አይደለም። ከመርከስ ባሻገር የሆኑ ጉዳቶች አሉ ሰው ሲበላ። በመጾም ደግሞ ያው እንደምታውቀው ዓለም ላይ የትኛውም በሽታ እኮ ምግብ ወለድ ነው። ጾም ወለድ በሽታ ምድር ላይ የለም። ምናልባት ከልክ በላይ ከአቅሙ በላይ ሰው ጾሙ ካልተጎዳ በስተቀር በልኩ የሚጾም ሰው ሁሌም ጤነኛ ነው። ሰዎች በሽታ የሚመጣባቸው መንፈሳዊ የሚሆን ስጋዊ በሽታ የሚወለደው ከምግብ ነው። አሁን እያልን ስንሄድ እናሰፋዋለን። ለማንኛውም ይሄ ቃል አትጹሙ ለማለት አይደለም። ፈሪሳውያን የጠየቁት ሌላ አውድ አለው። ሰዎቹ ግን ወደ አፍ የሚገባ ያረክስ። እኛ ከርኩሰትና ከመቀደስ አንጻር አይደለም እንከለከለው። እኔ ሽሮ ብበላ ልረክስ ሊቀደስ አልችልም። ዋናው ምንድነው? እኔ በጾም ጊዜ አለመብላቴ መንፈሳዊ ጥቅሞች አሉት የሉት የሚለው ይሄንን ነው መመዘን ያለብን። ምንድናቸው መንፈሳዊ ጥቅሞቹ ከምግብ ብቆጠብ? የመጀመሪያው ዮሐንስ አፈወርቅ የሚባል ሊቅ አለ እና እሱ በድርሳኑ ምን ይለዋል? በዜር ጢነ ፈውስ ሰናይ ዘጾም፣ በዚህ ምድር ላይ በጎ መድኃኒት አለ ይኸውም ጾም ነው ይላል። ስለዚህ አሁን ዮሐንስ አፈወርቅ ስታየው በደንብ ዝርዝሩን በጎ መድኃኒት የሚለው ጾምን ነው። በጎ መድኃኒት ለምንድን ነው በጎ መድኃኒት የሚለው? ያው እንደምታውቀው ዛሬ ላይ እንግዲህ ክብር ምስጋና ለሕክምና ባለሙያዎቹ መጽሐፍ ቅዱስ ወይም ደግሞ የቤተክርስቲያን ብቻ አይደለም ጾምን የምትሰብከው። ለብዙ የስጋ ጥቅሞች ጾም አስፈላጊ ሆኗል። እኔ ስጾም ይሄ ሴሉላር ሪፓየር የሚባለው ነገር አለ አይደለም? በአጠቃላይ ይሄ ኮሌስትሮል በለው ካንሰር በለው ሌሎች በሽታዎች በሙሉ ሊጠፉ የሚችሉት ሰው ራሱን የሚያጥበው በጾም ነው። ምናልባት ይሄ ሻወር የምንወስደው ሳሙና ምናምን ውድ ሳሙና ለምን ሚሊዮን አይሆንም? ከላይ ያለው ንድፍ ነው የሚያጸዳ። ጾም ደግሞ ውስጥህን ነው የሚያጸዳ። የትኛውም ሐኪም ሊሰጥህ የማይችለውን እጥበት ማለት ነው። ከፍለን የማንታጠበውን ከፍለን የማናስወግደውን ቆሻሻ ጾም ያስወግድልናል። ስለዚህ ቅዱስ ዮሐንስ አፈወርቅ በዚህ ምድር ላይ በጎ መድኃኒት አለ ይኸውም ጾም ነው አለ እና አንዱ ለስጋችን ለነፍሳችን መድኃኒት መሆኑ ነው። በሌላ መልኩ እንደው ምናልባት የጾም ጊዜ ላይ ስላለን እንደው ለምን ጾመው ብሎ ሰው ካሰበ አንደኛው ይሄ ያልነው ነው፣ ለስጋ ለነፍስ የሚሆን መድኃኒት ስለሆነ ነው። ምናልባት እዚሁ ጋር ለመጨመር ያህል ሰው ጡንቻውን ለማፈርጠም ጥሩ የተስተካከለ ቁመና እንዲኖረው ከባድ ስፖርት ይሰራል፣ ክብደት ያነሳል፣ ይሮጣል፣ ወይ ደግሞ ሌላ ስፖርት አይነቶችን ይሰራል። በዚህ ጊዜ ቁመናው ይስተካከላል፣ ጡንቻዎቹ የፈረጠሙ ይሆናሉ፣ መስሉ ጥሩ ይሆናል ማለት ነው አይደለ? ይሄ እንግዲህ ለስጋ ነው። ለውስጥህ ግን ደግሞ ምን ክብደት ትሰጠዋለህ ነው። ውስጥህን ምን ክብደት ሰጥተህ ታዳብረዋለህ? አሁን በሌላ አነጋገር የፈረጠመ ጡንቻ የሟሸሸ አይምሮ እንዳይኖርህ አስተሳሰብህም እኩል ከገነባው ስጋ ጋር የፈረጠመ እንዲሆን ትልቁ ኃይልህ ጾም ነው ማለት ነው። በጾም ነፍስህና ህሊናህን አይምሮህን እኩል ታፈረጥማቸዋለህ። ከዚያ ውጭ ቄጤማ የሆነ አስተሳሰብ ይዘህ ስጋህ እንደ ብረት ቢፈረጥም ምንም ጥቅም የለውም። የአይምሮ ጥንካሬ የሚመጣው በዚህ መንፈሳዊ ጾም በመንፈሳዊ ትግል ነው ለስጋዬ። ስለዚህ ይሄን ትግል ማምጣት አለበት ሰው በጾም። ሌላው ጥቅም ነው እና ሰው ለስጋዊ ውበቱ እንደዚህ ከባድ ነገሮችን ላቡን ጠብ እያደረገ በመከራ የሚገነባው ከሆነ የስጋውን ውበት የስጋውን ጡንቻ የሚያጠነክረው ከሆነ መንፈሳዊ ጥንካሬ ደግሞ የሚወለደው ስጋ በሚጨነቅበት በዚህ ጾም ውስጥ ነው። ይሄ ለስጋ ትልቅ ክብደት ነው ማለት ነው። ይህንን በማድረግ ሌላ ጥቅም እንሰጣለን ለራሳችን። በሌላ መልኩ ደግሞ ያየው እንደሆነ ክርስቶስ አምላካችን ከኔ ተማሩ ብሏል አይደለም? ቅዱስ ጴጥሮስም እናንተ ደግሞ ፍለጋውን እንድትከተሉ ምሳሌውን ተወላችሁ ይላል። እኛ የምንጾመው ክርስቶስን ለመምሰል ነው። ከክርስቶስ ተምረን እሱ አራያችን ነው፣ በኩራችን ነው። ስለዚህ እንደተጠመቀ ተጠምቀናል፣ እንደ ጾመን ጾማለን፣ እንደ ጸለየን ጸለያለን። ስለዚህ እኛ የምንጾመው ዝም ብሎ ወንጌል እየሰማን ብቻ አንኖርም። ዝም ብሎ እንዲሁ ስብከቶቹን በማድመጥ ብቻ ጽድቅ አይገኝም። እሱ በሄደበት መንገድ እንሄዳለን። ስለዚህ እሱ በሄደበት መንገድ ስንሄድ ደግሞ ፈተናዎች አሉ። ያው ቆሮንቶስ ላይ
አለመፈተን አይቻልም። ክርስቶስ በጾመ ጊዜ ሰይጣን ትጥቁን ሁሉ ወደ ቆሮንቶስ ነው ያደረገው። አንተ ቆሮንቶሳዊ ስትሆን ፈተና ካንተ አይርቅም። ያልጾምክ እንደሆነ ያልጸለይክ እንደሆነ ከመንፈሳዊ ሕይወት የወጣህ እንደሆነ አንተ ጋር ምን ፈተና ይመጣል? የተማረከ ወታደርና ከተማረከ ወታደር ጋር ማን ጉልበት ያባክናል? ምንም። ስለዚህ እግዚአብሔርን ለመምሰል ስንጾም አንዱ ጥቅማችን ነው፣ አምላካችንን መምሰላችን ነው። ከኔ ተማሩ ያለውን እሱ እንደሱ እየሆነ ነው። ጋብቻ ቅዱስ ነው። ግን የሚገርም ጋብቻ ብቻ አይደለም የሚከለከለው በጾም ወቅት። ለምሳሌ በአብይ ጾም በተለየ ሁኔታ በአብይ ጾም ስልጣነ ክህነት እንኳን አይሰጥም። መንፈሳዊ ነገር ነው እሱ፣ ግን ክልክል ነው። ለምን? ይሄ ጾም በተለይ አብይ ጾም መላእካዊ ሕይወት የምንለማመድበት ወቅታችን ነው። በመላእክት ሕይወት ውስጥ ጋብቻ የለም አይደለም። በማቴዎስ ወንጌል ምዕራፍ 20 ቁጥር 30 ጀምሮ መድኃኒታችን ኢየሱስ ክርስቶስ እኛ ሞተን ተነስተን እንዴት እንደምንኖር ሲያብራራላቸው ለጠየቁት በሰማይ እንደ መላእክት ትሆናላችሁ፣ አትጋቡም፣ አታገቡም እያለ አብራርቶላቸዋል። ስለዚህ ሰው ሞቶ ተነስቶ የሚኖረው መላእካዊ ሕይወት ነው። አሁን እኛ የምንጾመው እና ጋብቻን የምንከለከለው መላእካዊ ሕይወትን በምድር እየተለማመድ ነው ስለሆነ ነው። በመላእክት ዓለም ውስጥ ምግብ የለም። በመላእክት ዓለም ውስጥ ጋብቻ የለም፣ ሩካቤ የለም እንጂ ጋብቻ ቅዱስ ነው። ግን ቅዱስም ቢሆን በመላእክት ዓለም ውስጥ የለም። ስለዚህ በምድር እያለን ሰማያዊ ሕይወትን እየተለማመድ ነው። መላእካዊ ሕይወትን እየተለማመድ ነው። እንስሳዊ ፍላጎትን ይሄ ብላ ብላ የሚለውን ጠጣ ጠጣ የሚለውን ነገር እያራገፍ ነው። ስለዚህ በመላእካዊ ሕይወት ዘመናችን ይሄ ሁሉ ነገር ስለሌለ አናደርገውም እንጂ መብላት መጠጣት በራሱ ርኩሰት አይደለም። ጋብቻ በራሱ ርኩሰት አይደለም። መላእካዊ ሕይወትን ግን አይወክልም በዛ በሰማይ ይሄ ስለሌለ እና ስንጾም መላእካዊ ሕይወትን እየተለማመድ ነው። ሞተን ተነስተን የምንኖረውን ሕይወት በምድር ላይ እየቀመስ ነው ማለት ነው። ሌላኛው ጥቅሙ ይሄ ነው። በጣም የሚገርመው ሌላው ደግሞ ተጨማሪው ለምን እንጾማለን የሚለው ያው እንደምታውቀው አጋንንት በእንስሳት ያድራሉ፣ በሰው ያድራሉ፣ እንደ ሀገርም በሀገር ያድራሉ፣ ከሰው ጋር ተዳብለው ማለት ነው። ግን ከሁሉም በፊት በሰው ነው ማደር የሚፈልጉት። አንዳንዱ ሰው የነፍስ አባቱን ይጠራና አባ ቤቴን ጠበል እርጩልኝ ይላሉ። ሰይጣን ግን ትኋን አይደለም፣ ግድግዳ ላይ አይኖርም። ሸረሪት አይደለም፣ ጣራ ላጣራ አይኖርም። ቤቱ ጠበል መረጨቱ መልካም ነው ለበረከት። ግን ሰይጣን የት ነው ያለው? ቅዠቱ ከየት ነው የሚመጣ? ከጣራው ላይ አይደለም፣ ከግድግዳው ላይ አይደለም፣ ከራሳችን አስተሳሰብ ነው። እና ቤት ጠበል መረጨቱ መልካም ነው፣ በቤት መጸለዩ መልካም ነው። ሆኖም ግን ትልቁ የሰይጣን ማደሪያ የሰው ልጅ ነው። ቤት ከፈለገ ሰይጣን እዚህ ምድር አፍሪካ ላይ ምን ይሰራል? የተሻለ ዓለም አለለታ እዛ ጠቅልሎ አይሄድም። ቪዛ አይጠይቅ ምን አይል ዝም ብሎ መሄድ ይችላል። ግን ሰው ፍለጋ ነው ሰይጣን የሚኖረው እና በሰውም በተለያዩ አካላትም ያድራል ሰይጣን። ታዲያ ክርስቶስ አምላካችን ማቴዎስ 17 ቁጥር 20 ጀምሮ አንድ ታሪክ አለና ክርስቶስ አምላካችን ከደብረ ታቦር ሲወርድ ከተራራው አንድ ብላቴና ታሞ ነበርና አባቱ ይዞት መጣ። ወደ ደቀ መዛሙርቱ ማዳን አልቻሉም። በኋላ ወደ ክርስቶስ ወሰዱ እና ጨረቃ እያየ ይጥለዋል አለ አባትየው። ይሄ በጣም ሰይጣን ምን ያህል ብልጥ እንደሆነ ተመልከት። ለምንድነው ጨረቃን እያየ ጨረቃ ሙሉ ስትሆን የሚጥለው? አሁን በዚህ ጉዳይ ይሄ ስለ ማግኔቲክ ፊልድ ምናምን የሚያወሩ ሰዎች አሉ። እሱ ለጊዜው ይቆይ፣ የኔ አይደለም። ግን ሰይጣን ይጠቀምበታል ይችን አጋጣሚ። እውነት ነው፣ እኛ ከምንም ነገር ጋር ግንኙነት ይኖረናል። ነፃ መሆን አንችልም፣ ይሄን አምናለሁ። ሆኖም ግን ጨረቃን ለማስመለክ ሲፈልግ ሰይጣን ለምንድነው ጨረቃ ሙሉ ስትሆን የሚጥለው ይሄ ልጃችን ተብሎ ደግሞ ለጨረቃ ሊሰዋ ማለት ነው አባትየውን ለማድረግ ጨረቃ በወጣች ቁጥር ይጥለዋል። አንዳንድ ጊዜ ወደ ባህር፣ ሌላ ጊዜ ወደ እሳት። እንዲያውም ማርቆስ ምዕራፍ 9 ደግሞ ዲዳ ሰይጣን ይለዋል። ዲዳ ሰይጣን ማለት መናገር የማይችል ሰይጣን በሰው ላይ ሲያድር ሰውየውም ዲዳ ይሆናል ያደረበት ሰው እና ጌታችን ኢየሱስ ክርስቶስ ገስጾ አስወጣው። በኋላ ደቀ መዛሙርቱ እኛ ለምንድነው ይሄን ማድረግ ያልቻልን ሲሉት ይሄ ወገን በጾም በጸሎት ካልሆነ ከሰው አይወጣም አላቸው። ስለዚህ በሰው ላይ ያደረን ርኩስ መንፈስ በእኛ ላይ ይሄ ተስፋ ቢስ የሚያደርገውን ስሜት የሚለዋውጠውን ይሄ ደስታ የሚያረቀውን ተስፋ ቢስ በማድረግ ብዙዎቹን የጎዳውን ሰይጣን ክፉ ሀሳብ ማውጣትና ነቅሎ መጣል የሚቻለው ከጾም ውጭ በሌላ ኃይል አይደለም። ስለዚህ በሰው ላይ ጥለን እኮ ይችላል ሰይጣን። መሬት ለመሬት ላይ ያንደባልለን ይችላል። እብድ አድርጎ ቤት ላይ ያኖረን ይችላል። ነገር ግን ተስፋ ቢስ ማድረግም ሌላው ሰይጣን ትልቁ ጦርነት ነው። እንዴት ነው ይህን ማውጣት የምንችለው? ወኔ ቢስ የሚያደርገውን፣ ተስፋ ቢስ የሚያደርገውን፣ ዓላማ ቢስ የሚያደርገውን ሰይጣን እንዴት ነው የምናወጣው? ይህ ፍቅረ እግዚአብሔር የሌለው መንፈሳዊ ሕይወት የሌለው አይነት
ህይወትን እንድንኖር የሚያደርገን ሰይጣን በምን እናወጣዋለን ያል እንደሆነ ይሄ ወገን በጾም በጸሎት ካልሆነ ከሰው አይወጣም። ተርቱሊያን የሚባል አንድ የቤተክርስቲያን አባት አለ። እሱ ምን ይላል? ጾም ማለት ሰይጣንን ድል የምንነሳበት ትጥቃችን ነው ይላል። ስለዚህ ይህን ሰይጣን ከሀገር ማባረር የምንችለው ቢኖር እንኳን ስራ እንዳይሰራ አቅሙን የምናሳጣው አስረን የምናኖረው በጾም ነው። ከዚያ ውጭ በድሮን አትመታው፣ አድማ በታኝ ልከህ አትበትነው፣ ምን ታደርገዋለህ? ምን የኒኩሌር ቦምብ አይፈራ ምን ታደርገዋለህ? ስለዚህ ዋናው ትልቁ ጥጥቃችን ይሄ ጾም ይሄ ጸሎት ነው። ስለዚህ በጾም በጸሎት ሀገራችን እንኳን ሰላም እንድታገኝ እረፍት እንድታገኝ ማድረግ ይቻላል። በፍቅር ሆነን ስንጾመው ደግሞ ውጤት ያመጣል። ዝም ብሎ ጾም ደግሞ ጥቅም የለውም።